ሰላም ጤና ይስጥልኝ። ዛሬ ማሳያችሁ የአረቢ መጅቡስ እንዴት እንደሚሰራ ሩዝ በስጋ እንዴት እንደሚሰራ የአረቦቹ ስፔሻል ምግብ ነው። እንዴት እንደሚሰራ ነው ማሳያችሁ። እዚህ ጋር አንድ በግ አለኝ። እዚህ ጋር ውሃውን እያፈላው ነው እና እዚህ ጋር ውሃ ይፈልቷል። እዚህ ጋር ላይ ደግሞ ስጋው ታጥቦ እየተቀመጠ ነው። ታጥቧል በስነ ስርዓት። ሰው እዚህ ውሃው እየፈላ ነው። ውሃውን በልኬት ነው ያደረኩት። 20 ሊትር ውሃ ነው ያደረኩት። 20 ሊትር ውሃ ለአንድ በግ። ኦኬ አሁን መክተት ጀምራለሁ። ቢስሚላህ አሁን በሞላ ስጋዬን ጨምራለሁ። እስከሚፈላ ትንሽ መፍላት ሲጀምር ከላይ የሚወጣ ደም አለ፣ እሱን አነሳለሁ። እዚህ ጋር ደግሞ ታጥቦ ተቀቅሎ የተዘጋጀ ክክ አለኝ። ክኩ አሁን የኔ በስሎብኛል፣ ግን 75% ነው መብሰል ያለበት። እዚህ ጋር ደግሞ ዘቢብ ታጥቦ የተቀመጠ ዘቢብ አለኝ። ይሄ የሩዙ ማጣፈጫ ነው፣ መጨረሻ ላይ የሚገባ ነው። አዘገጃጀቱን ማሳየት። አሁን መፍላት ጀምር ነው ውዶቼ። ሳልቀርጽ ረሳሁት መጀመሪያ ይሄንን ታንሽ አሁን መፍላት ሳይጀምር ገና ይሄ ማንሳት ጀምራላችሁ። እኔ ሳልቀርጽ ረሳሁት። ብዙ ስራ ስለምሰራ ረሳሁት። ይሄ ደም ነው። ይሄ ከላይ ያለው ይሄ ደም ነው። ይሄ መነሳት አለበት። ይሄ ግድ ነው። ሩዙን አይጣፍጥም በኋላ ላይ ከተዋችሁት ማለት ነው። ይሄ መነሳት አለበት። ገና መፍላት ሳይጀምር ነው ጀምራችሁ የምታነሱት። እነዚህ መንተክተክ ሳይጀምር በፊት በጣም ብዙ ነው የምታገኙት። እኔ መቀርጹን ረሳሁት። ከዛ ነው ገብቷችኋል ብዬ አስባለሁ። ይሄ አረቢ መጅቡስ ነው። የአረቢ መጅቡስ አሰራር ነው። እንዳለ እንደዚህ ልክ ማድረጋችሁ ይሄን ማንሳት አለባችሁ። ካለዛ ሩዝ አይጣፍጥም። ይሄ ቁመታችሁ እስከሚያልቅ ማንሳት ግድ ነው። 2 tablespoon yellow 1 teaspoon papa helwa 1 spoon kamon and ይሄ ያር ነው and clove ይሄን black pepper ይሄን ስለምፍሬ ነጭማ ወረቀቃል ይሄን ትንሽዬ አምሰዋለሁ። ይሄን አምሰዋለሁ ታረጋለሁ። ስለዚህ ታዱ ብሏል ኦሬዲ ትንሽ አምሰዋለሁ። ይሄው አሁን ደሙን እንዳለ ጥርቅ አድርጌ አንስቼዋለሁ ቆሻሻውን። አሁን እንደዚህ ንጹህ ሲሆን እንደዚህ ነው ነዲፍ ካለ ያመስኩትን አጨምራለሁ እዚህ ላይ እንደዚህ አደባልቀዋለሁ ማለት ነው። ከዛ እንግዲህ የአረብ ምግብ ለየት የሚያደርገው ሎሚ ስለሚገባበት ይመስለኛል። ይሄ የደረቀ ሎሚ ነው። የደረቀ ሎሚ ነው። እንደዚህ ሁለት አድርጌዋለሁ። በጣም አልቆረጥኩትም። እንደዚህ ይገባል ማለት ነው። እዚህ ጋር ደግሞ 1 ኪሎ የሚሆን የተከተፈ ሽንኩርት አለኝ። እሱን እጨምራለሁ። አሁን ከ30 ደቂቃ ሆኖታል ኦልሬዲ። 2 ሰዓት ነው ማለት ነው። 2 ሰዓት ነው ማለት ነው። አሁን ጨው ጨምራለሁ። 1 ቴብልስፑን 4 ማንኪያ ጨምሬበታለሁ። ይሄንን 4 ማንኪያ ጨው የጨመርኩት ለስጋው ብቻ ነው። አሁን ግማሽ ሰዓት ሆኖታል። 1 ሰዓት ተኩል ያህል አንተከትከዋለሁ። ከግማሽ ሰዓት በኋላ ደግሞ የተፈጨ ቅመም ጨምራለሁ። አሁን እከድነዋለሁ። አሁን ደግሞ ሀሽዋ ወደ መስራት እንሄዳለን። እዚህ ጋር ግማሽ ኪሎ የተፈጨ ሽንኩርት አለኝ። እዚህ ጋር ትንሽ ጨምራለሁ። ኦልሬዲ እጨምራለሁ ሽንኩርት ዘይት አድርጌያለሁ። ይሄንን አብላለዋለሁ። ይሄ ይባላል ለዚህ ማለት ነው። ለዚህ ሀሽዋ ለመስራት ግማሽ ሰዓት ሆኖታል። 1 ሰዓት ሞልቶታል ማለት ነው። አሁን ይሄ ከተጣደ 1 ሰዓት ሽንኩርትና ይሄንን ሎሚ ምናምን ከመሙን ከጨመርኩበት ጨው ከጨመርኩበት ግማሽ ሰዓት ሆኖታል። እዚህ ጋር የተፈጨ ቱምና ዝንጅብል አለኝ። ከዚህ አንድ ትልቅ ማንኪያ ጨምራለሁ። 2 ሌላው አረቢ መሳላ ነው። አረቢ ዛር አረቢ ወይም የአረብ ነው የሚባለው። የራሴን ያዘጋጀሁት 2 3 3 ተሾጋ 3 ማንኪያ ነው ያደረኩት። ለምን ስጋው እንዳይቀበል 3 ማንኪያ በቂ ነው። ከዛ ሁለተኛው እርድ ነው። እርድ ያልሞላ ግማሽ ማንኪያ አደርግበታለሁ። ከበዛ ስጋው እንዲጠቁር አልፈልግም። ከበዛ ይጠቁራል ስጋው። አሁን ድጋሜ ለ1 ሰዓት ያህል ይፈተናል ማለት ነው። ከዛ እዚህ ጋር ሽንኩርት እያቁላላሁ ነው ያሸዋው። አሁን ኦልሬዲ ብራውን ሆኗል። እዚህ ጋር ያው ቱምና ዝንጅብል አለኝ። አንድ በርከት ያለ ማንኪያ ትልቅ ማንኪያ ነው ጨምራለሁ። አሁን አደባላለሁ። ተማጣባልቂ ቅብስ እንታረቀዋለሁ። አሁን በደንብ ቅብስ ብሎ ብራውን ሆኗል ኦልሬዲ። 1 ቴብል ስፑን ኩርኩም እርድ 1 ቴብል ስፑን አረብ ማሳላ አለ ገፋ ፓውደር 1 ኮፊ ስፑን ኦር አይስክሪም ስፑን ማለት ነው and head powder 1 spoon milk ጨው 2 spoon mixed together አደባልቀዋለሁ። ትንሽ ጠብሰዋለሁ። ከዛ ታጥቦ የተቀመጠ ዘቢብ አለኝ። እሱን ጨምራለሁ። አብሬ እጠብሰዋለሁ። 5 minutes
አሁን ስጋዬ ሁለት ሰዓት ሆኗል። ሁለት ሰዓት ሆኖታል። በጣም አው በሰዓት አሁን ስጋውን አውጥተናል። ለሩዝ እዚህ ጋር 8 ኪሎ ታጥቦ ወይም ሱቆስ የሚያውቀው ታጥቦ የተቀመጠ ለግማሽ ሰዓት የተቀመጠ በሩዝ ላይ አሁን ስጋውን አውጥቼዋለሁ። ከዚህ ጨርሼ ይኸውና አሁን ሩዝ ከተለው ማለት ነው። አሁን ሩዝን ከተለው ሩዝ አሁን እዚህ ጋር ውሃ ያንሰኛል። ውሃ ጨምራለሁ። ቅመምም ለስጋው ብቻ ነበር የጨመርኩት ቅድም። አሁን እዚህ ላይ ቢጫ እንዲሆንልኝ ቅመምም ጨምራለሁ፣ ጨው ጨምራለሁ፣ ውሃም ጨምራለሁ። አሁን ጨው መጀመሪያ ላይ ለስጋው 4 ጨምራለሁ። አሁን 5 ብዬ ነው የምጨምረው። 5 6 7 8 4 ለስጋው 4 ለሩዙ ለ8 ኪሎ ሩዝ አሁን እንጨምርበታለሁ። ውሃው መብዛት ማነሱን የማየው በጭልፋው ነው። ጭልፋው እንደዚህ ሳደርገው ሩዙን ከነካሁት የጭልፋው ግማሽ ማለት ነው። ውሃው ከሩዙ በላይ ግማሽ ማለት ነው። ውሃው ያለው ግማሽ ድረስ አሁን ሩዙን እየነካሁት ነው። ኦኬ ነው። ታች ድረስ አይደለም የምሄደው። ታች ድረስ እንደዚህ አይደለም የማወራው። ሩዙ እስካለበት ድረስ እንደዚህ ስለካው አሁን ይበቃዋል ማለት ነው። ከዛ አሁን ቅመም ጨምራለሁ። ብዛት አረቢክ ቀደም 3 ጨምራለሁ። አሁን 2 አጠቃላይ 5 ሆነ ማለት ነው። 5 ማንኪያ 5 ቴብል ስፑን ከከም ቀደም ግማሽ ነው። አሁንም ግማሽ አንድ ማንኪያ ማለት ነው። አንድ ላይ በጣም ብቻ እንዲሆን አልፈልግም። ከዛ ፍሬሽ ቃሪያ ጨምራለሁ። ፍሬሽ ስፓይሲ ቃሪያ አሁን አንድ ቀባለሁ። ሩዙ የምሰራው ሩዝ በጣም ቢጫ እንዲሆን አልፈልግም። ቅመም የበዛበት እንዲሆን አልፈልግም። ግን እናንተ ጋር ደማቅ ቢጫ እንዲሆን ከፈለጋችሁ ከብዛር አረቢው ከክርክም ወይ ደግሞ እርድ በርከት አድርጋችሁ መጨመር ትችላላችሁ። ለእኛ ቤት ግን ይሄ በቂ ነው። ቅመሙ ምኑ 10 ደቂቃ በብዙ ሙቀት አስይዋለሁ። አሁን 20 ደቂቃ ነው የሚፈጀው። አሁን ቀንሰን ሰዓቱ 10 ደቂቃ በከፍተኛ ሙቀት፣ 10 ደቂቃ ደግሞ በዝቅተኛ ሙቀት ይበስላል ማለት ነው። ሩዙ እዚህ ጋር ቀደም የሰራው ሀሸዋውን ወደዚህ እጨምራለሁ። ይሄ ሽንኩርት ምናምን ቁሌት ስለሆነ ሩዙን ያጣፍጠዋል። አሁን ከ5 ደቂቃ በኋላ ስጋውን እናነሳለሁ። ወደ ከላይ 20 ደቂቃ ወጣታል። ሩዙን ተሰማ ደርሷል ማለት ነው። ሩዙ ቆንጆ ነው መስሏል። በመነጣ ስራውን ማለት ነው። ከዚህ ላይ እንደዚህ ያበሰለ ስለሆነ ከዚህ ከራቅ ያማንሳው ይነካው። አሁን አሁን ከመጨረሻ ነው ጸሚ ሰው ከመጨረሻ ነው አሻር ደንታ ያካታል። ከዛ ደግሞ 5 ደቂቃ ከዛ በኋላ ሳናንት ቆይ በጣም ትንሽ ሰዓት 5 ደቂቃ በኋላ ዘጋው አለቀ። ለመብላት ዝግጁ ሆነ ማለት ነው። ፋይናሊ ይመስላል ማለት ነው።